የአሸናፊው ፓርቲ መሪ የአሸናፊው ፓርቲ ተወካይ የሀገሪቱ ጠቅላይ ሚኒስትር ሆኖ ይሰየማሉ በሚለው ይመረጣል ይወሰናል በሚለው መሰረት ከዚህ ቀጥሎ ማቀርባቸው የድርጅታችን ኢህአዴግ ሊቀመንበር ክቡር ዶክተር አብይ አህመድ አሊ ለጠቅላይ ሚኒስትርነት እጩነት ኢህአዴግ አቅርቧቸዋል። በዚህ መሰረት የክቡር ዶክተር አብይ አህመድ አሊን የአጽሮተ ታሪክ መረጃን እንደሚከተሉ አቀርባለሁ። ሙሉ ስም ዶክተር አብይ አህመድ አሊ፣ የትውልድ ቦታ ኦሮሚያ ብሔራዊ ክልላዊ መንግስት፣ ብሔር ኦሮሞ፣ የትዳር ሁኔታ ባለትዳርና የሶስት ልጆች አባት፣ የስራና የፖለቲካ ተሳትፏቸውን በሚመለከት ክቡር ዶክተር አብይ ከ1983 ዓመተ ምህረት ጀምሮ የኢህአዴግ አባልና አመራር በመሆን ያገለገሉ ሲሆን በአሁኑ ጊዜ የኢህአዴግ ሊቀመንበር የኦህዴድ ሊቀመንበር ሆኖ እየሰሩ ናቸው። ከዛ በፊት በምክትል ፕሬዝዳንት ማዕረግ የኦህዴድ ጽህፈት ቤት ኃላፊ፣ በምክትል ፕሬዝዳንት ማዕረግ የኦሮሚያ ክልል የከተማ ልማት ቤቶች ቢሮ ኃላፊና የኢኮኖሚ ክላስተር አስተባባሪ፣ ከዛ በፊት የኢፌዴሪ ሳይንስና ቴክኖሎጂ ሚኒስቴር ሚኒስትር፣ የሳይንስና ቴክኖሎጂ መረጃ ማዕከል መስራችና አመራር፣ የመረጃ መረብ ደህንነት ኤጀንሲ መስራችና አመራር፣ በመከላከያ ሚኒስቴር ከተራ ወታደር እስከ ሌተናል ኮሎኔል ማዕረግ ያገለገሉ፣ ለተከታታይ 2 ዙር በሕዝብ ተወካዮች ምክር ቤት አባልነት በኦሮሚያ ብሔራዊ ክልላዊ መንግስት ጅማ ዞን ጎማ ወረዳን በመወከል ያገለገሉ፣ በበርካታ የስራ ኃላፊነቶችና ቦርድ ውስጦች ሰርቶ ያገለገሉና ከነዚህ ውጪም በርካታ ልምዶች ያሏቸው በመሆኑ ምክር ቤታችን እኚህን የግንባራችንን ሊቀመንበር ለሀገራችን ጠቅላይ ሚኒስትርነት ተቀብሎ እንዲሰየምልኝ በታላቅ አክብሮት ተጠይቃለሁ። አመሰግናለሁ።